ደጃል ይመጣል መሬትን ሁሉ አዳርሷል ቻይና ሩሲያ አሜሪካ ሁሉም ገብቷል የቀሩት መካና መዲና ናቸው ሊገባ በዚህኛው ይዞራል መላእክት ያባረዋል በዛኛው ይዞራል ያባረዋል መግቢያ ሲያጣ ነብዩ ምን ይላሉ ፈየንዚሉ ቢሰበኻ ሰበኻ ምትባል መዲና ዳርቻ ላይ ያለች ቦታ ናት አሁን ጃማዓት አልእስላሚያ የኢስላም ዩኒቨርሲቲ የሚገኝበት ቦታ ነው ይላሉ ታሪኩ ሲናገሩ ዑለሞች ደጃል መግቢያ ሲያጣ ሰበኻ ከምትባለው ቦታ ላይ እግሩን ሄዶ ያሳርፋል አንዲት እግሩን ልክ ሲያሳርፍ فترجف المدينة 3 رجفات መዲና 3 ተርገፈገፋለች ትልቅ መሬት መንቀጥቀጥ ይነሳል 3 ጊዜ ነብዩ ምን አሉ يخرج إليه منها كل كافر ومنافق ይሄ መሬቱ አስተንቀጠቀጥ ፈርቶ ከሱ ልቀላቀል ብሎ ካፊሩና ሙናፊቁ ይወጣል ማበጠሪያ ነው አላህ ይላከው ሶስቴ ስትርገፈገፍ ይወጡና ከሱ ሰራዊት ይቀላቀላሉ ነገር ግን በጣም የሚገርመው ክስተት ወጣቶችን በተለይ የሚመለከተው ይሄኔ ይላሉ እዚህ ቦታ ላይ ሙስሊሞቹ መዲና እንደማይገባውቀው ደጃልን ከርቀት ያዩታል የደጃል ሰራዊቶች ተከታዮች ከኋላ ቆመዋል አንድ ጀግና ወጣት ይወጣል ይላል ሁለቱም እየተያዩ فيخرج إليه يومئذ رجل هو خير الناس دقسو صالح هون وطات يوطالتال ከመዲናዎቹ ለቆ ይወጣል ወደ ደጃል ይሄዳል ያንንም የደጃል ሰራዊቶች በመሳሪያ ይቀበሉታል የት ነው ምትድ አይነ ተዕሚድ የትና ሲሉት فيقول ይሄ ሙእሚን ምን ይላል اعمدوا الى هذا الذي خرج ወደዚህ ወደ ወጣው ሰው ነው ማለት ጌታ ነኝ ያለ ወደሚጣራው فيقولون له እነዚህ ሰዎች ምን ይሉታል አው ማ تؤمن بربنا በእኛ ጌታ ታምነህ አንተ እንደ ይሉታል ጌታቸው ማን ደጃል ቀበሐሁም الله በፈተናው ወድቀው የተከተሉት ናቸው فيقول ما بربنا خفاء የኛ ጌታ አላህ የሚደበቅ አይደለም ይላል ከዛ ይቆጡና እንግደለው ይላሉ ሊገሉት ሲሉ አንደኛው ለአንደኛው ምን ይላል يقول አትግደሉት ጌታችሁ ያኒ ደጃል ከኔ ውጭ ማንንም ሰው አትግደሉ አላላችሁ በዚህ ይስማማሉ ወደ ደጃል ይዘውት ይቀርባሉ ከደጃል ፊት ይህ እንደቀረበ ነብያችን ሰለላሁ ዐለይሂ ወሰለም ይላሉ ይህ ሰው ከደጃል ፊት ለፊት እንደቀረበ ምን ይላል መሰላችሁ አዩሃ الناس እናንተ ህዝቦች ሆይ هذا الدجال الذي ذكره رسول الله صلى الله عليه وسلم لنا ይሄ እኮ ረሱል የነገረን ደጃል ነው እንዴት ተከተሉታላችሁ ካፊር ሚለውን ጽሁፍ አታዩም እንዴ መጮህ ይጀምራል ደጃል ይቆጣል ሰራዊቶቹን ያዛል እሰሩት ይላል ይታሰራል መሬት ላይ ያነጥፉታል ሹጁህ ግንባሩን ፈንክቱት ይፈነክቱታል መሬት ላይ ያስተኙና ጀርባውን በኃይል ይመቱታል እመንብኝ ይለዋል ላ አንተ ደጃሉል ካዚብ አንተ ውሸተኛው ደጃል ነህ ከዛ ሰይፍ ያመጣና ከሁለት ይሰነጥቀዋል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም فيقطعوه جزيلتين اي نصفين ከሁለት ይከፍለዋል ከዛም ደጃል በሁለቱ ቁራጮች መሃል ከዛ ወደዚህ ይመላለስና ቁም ተነስ ይለዋል አካሉ ይገጥምና ሰው ሆኖ ይነሳል